በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቀዳሜ ሰማዕት ለሊቀ ዲያቆናት ለቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ውድ ኦርቶዶክሳውያን የቻናላችን ቤተሰቦች ይህንን የጸሎት መርሃ ግብር ላይክ እና ሼር እያደረጋችሁ ኮሜንት ላይም 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በልዑል እግዚአብሔር ስም እናሳስባለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዚህ በመቀጠል በሐምሌ ወር የሚጸለይ የቀዳሜ ሰማዕት የቅዱስ እስጢፋኖስን ዜና ገድል፣ የተአምራቱን ዜናና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት፣ የሰማዕቱን በረከትና ምልጃ ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የንዑድ ክቡር የቀዳሜ ሰማዕት የሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርሃ ሐምሌ 17 የሚጸለይ ዜና ገድሉን እንናገራለን። የቀዳሜ ሰማዕት የንዑድ ክቡር የቅዱስ እስጢፋኖስ አማላጅነትና የአምላኩ ይቅርታም ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ክፉዎች አይሁድ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በድንጋይ እየወገሩት ሳለ ኋላ ሐዋርያ ቅዱስ ጳውሎስ የተሰኘ ሳውልም ከእነርሱ ጋር ተባብሮ ልብሳቸውን ይጠብቅ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እነሆ ሰማያት ተከፍተው የእግዚአብሔር ልጅ በአባቱ ቀኝ ተቀምጦ አያለሁ አለ። እነዚህም አንገታቸው የደነደነ ልባቸው በትዕቢትና በአመፃ የተሞሉ ክፉዎች አይሁድ ይህንን ነገር ከንዑድ ክቡር ቅዱስ እስጢፋኖስ በሰሙ ጊዜ እንደዚህ ያለ ሰው በሕይወት ሊኖር አይገባውምና ከሀገራችን አስወግዱት እያሉ ተቆጡ። ልብሳቸውን እየወረወሩ በራሳቸውም ላይ ትቢያን እየነሰነሱ በታላቅ ቃል ይጮኹ ነበር። ጸጋ እግዚአብሔርን የተመላ በሕዝቡም መካከል ድንቅ ተአምራትን ያደርግ የነበር ንዑድ ክቡር ቅዱስ እስጢፋኖስ ግን ከስማ ሊቤርጢያን ከቀርኒዮን ምኵራብ የተነሱና ከእስክንድርዮንና ከቂልቅያ ከእስያም ወገን የሆኑ በከሰሱት ጊዜ ይቃወሙት ዘንድ አልተቻላቸውም። በመንፈስ ቅዱስና በጥበብ ተሞልቶ ይመልስላቸው ነበርና። ከዚህ በኋላ የሐሰት ምስክሮችን አዘጋጅተው ይህ ሰው በነቢዩ ሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ይሉ ዘንድ መከሯቸው። ሕዝቡና መምህራኑን ጸሐፍቱንም አወኳቸው። ሊቀ ዲያቆናት ቀዳሜ ሰማዕት ብፁዕ ቅዱስ እስጢፋኖስን ከበው እየጎተቱ በአደባባይ ላይ እያንገላቱ ይህ ሰው በቤተ መቅደስ ላይ የስድብን ቃል ሲናገር ሰምተነዋል፣ የኦሪትን ሕግ ይሽራል፣ ናዝራዊ ኢየሱስ ቤተ መቅደሱን ያፈርሰዋል፣ ነቢይ ሙሴ የሰጣችውን ኦሪት ይሽራል ሲል ሰምተነዋል የሚሉ የሐሰት ምስክሮችን አቆሙበት። ፊቱ እንደ መልአከ እግዚአብሔር ፊት እጅግ ያበራ ነበር።
ሊቀ ካህናቱም ቀዳሜ ሰማዕት ቅዱስ እስጢፋኖስን በእውነት እንደዚህ ብለሃልን ሲል ጠየቀው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስም አባቶቼና ወንድሞቼ ሆይ አባታችን አብርሃም ወደ ካራን ከመሰደዱ አስቀድሞ በሶርያ ወንዞች መካከል ሳለ ግዛቱ ፍጹም የሆነ አምላካችን እግዚአብሔር ተገለጸለት። ከወገኖች ተለይተህ ከሀገር ወጥተህ እኔ ወደማሳይህ ሀገር ናለው። ከዚህ በኋላም አባታችን አብርሃም ከከላውዴዎን ወጥቶ በካራን ውስጥ ኖረ። በሞተም ጊዜ እናንተ ዛሬ ወዳላችሁበት ሀገር ፈለሰ። በሕይወት ሳለ ልጅ ሳይወልድም በውስጡ የእግር መራመጫ ያክል ቢሆን የእግር መርገጫ አልሰጠውም። ነገር ግን እርሱና ከእርሱ በኋላም የሚነሱ ዘሮች ይገዛ ዘንድ ተስፋ ሰጠው። ግዛቱ ፍጹም የሆነ ሰማያትንና ምድርን በውስጣቸውም ያለውን ሁሉ የፈጠረ አምላካችን እግዚአብሔር ልጆች በባዕድ ሀገር ስደተኞች ይሆናሉ። ግብፃውያንም 400 ዓመታት ይገዛቸዋል። እነርሱ የገዛቸውን እነዚህን ሕዝብ እግዚአብሔር እኔ እገዛቸዋለሁ፣ ወደዚህ ስፍራ መጥተው በዚህ ሀገር ያመጡኛል ይላል። ምስጋና የባህሪ የሆነ አምላካችን እግዚአብሔርን ሁለት ልጆችን ሰጠው። አባታችን አብርሃምን ይስሐቅን ወለደ። በስምንተኛውም ቀን ተወለደው እንደዚሁ ይስሐቅ ያዕቆብን ወለደው። ያዕቆብም 12 ቀን ጠንካሮን ወለደ። የቀዳሜ ሰማዕት የልዑል ክቡር የቅዱስ እስጢፋኖስ አማላጅነትና የአምላኩ ድካም ከሁላችን ሕዝቦች ክርስቲያን ጋር የዘላለሙ ሰንት ይሁን አሜን። ጸሎትና በረከቱ ከሁላችን ሕዝቦች ክርስቲያን ጋር ይሁንና የጌታችን የመድኃኒታችን የኢየሱስ ክርስቶስ የወልድ ልጆች የተባሉ ክብር ያሳስባቸው እግዚአብሔርና በላይ የሚችለው ፍቅርን በስመ በስመ ኖሮ በሐሰት ላይ የተከበሩትና መስቀል ወደ ሌለ በቴዎድሮስ ወደ ወደ ተቀበለ ትንሣኤ ማድረግ የበረከት ፍሬን የምታፈራ የወይን ሐረግ ግንድ ቅዱስ እስጢፋኖስ ሆይ የበደለኞችን በደል ያስተሰርይ ዘንድ በጎ ነገርን አስቧልና እንደ አምላክ ልብ ይቅር ባይ ለሆነ ልብ ሰላምታ ይገባል። ባሪያን በጌታው በመንገስ አንድ እንደሚሆን የጽድቅና የሕይወት ወይን ፍሬንም በኋላ እንዳፈራ አድርገኝ። ሰላም ለኩልያቲከ
ታማኝ የሆንክ የሚያበራ ፀሐይ ክርስቶስ ተከታይ የሆንክ ቅዱስ እስጢፋኖስ ሆይ ልብንና ኩላሊትን የአሳፍና የቆሬ መሐሌታቸው የተወደደ እንደሆነ የእኔንም መሐሌት የተወደደ የሰመረ አድርግልኝ። ሰላም ለህንበርትከ አዲስ አብርሃም ይሆንክ የእግዚአብሔር ባለሟል ቅዱስ እስጢፋኖስ ሆይ አሰራሩ እንደ ሰሎሞን ጽዋ ኩስኩስት ለሆነ ለዚህም ብርት ሰላምታ ይገባል።
ከዚህም ዓለም በሞት በተለዩ ጊዜ እንደ አልዓዛር ባጠገብ አስቀምጠኝ። እንደ አባቶቼ ሁሉ እንግዳ በሆንኩ ጊዜ በአጠገብህ አስቀምጠኝ። ሰላም ለሀብቴከ ቅዱስ እስጢፋኖስ ሆይ ድል የሚያደርግ ልብሰ ተክህኖ ዝናሩ ለሆነ የድንግልና መታጠቂያ ለሆነው ወገብ ሰላምታ ይገባል። ናዖስን ከአህያ እንጨት ከተሰራ ወንበሩ ላይ እንደገለበጥከው የኃይልህን ብርታትና ታላቅነትህን ያውቁ ዘንድ የሕይወቴን ጠላቶች በቆፈሩት ጉድጓድ ውስጥ ጣላቸው። ሰላም ለአቆያጺከ የንጽሕናህ ውበት ድንቅ የሆነ የወይን ሐረግ ግንድ ቅዱስ እስጢፋኖስ ሆይ የሥጋህን ቤት ሕንፃ እንደ ምሰሶች ዘወትር ይሸከሙ ዘንድ በጽድቁ ዙፋን ላይ ለተሰሩ ጭኖች ሰላምታ ይገባል። ቁጥራቸው የበዛ የክርስቶስ ጭፍሮች ሲከተሉ እንደ ታማኝ ወዳጅ ሥርዓት ለዘላለሙ ድረስልኝ ጠብቀኝም። ሰላም ለአብራኪከ ድንቅ ድንቅ ተአምራትን አድራጊ ሆንክ የጸሎት ሰው ቅዱስ እስጢፋኖስ ሆይ ፈጽሞ ያለመለየት በመስገድና በመገዛት ለሚስማሙ ጉልበቶች ሰላምታ ይገባል። ቀሲስ ሉኪያኖስም የተአምርህንና የኃይልህን ገናናነት አይቶ አደነቀ። ሰላም ለአይጋሪከ በሩጫ ቀልጣፋ የሆንክ ጎልማሳ ሰማዕት ቅዱስ እስጢፋኖስ ሆይ እንደ ዋሊያ እግሮች የጠነከሩ በፍርድ አደባባይ ቀጥ ብለው ለቆሙ እግሮች ሰላምታ ይገባል። ዳዊት ሕግህ ለእግሬ መብራት ነው ለመንገዴም ብርሃን ነው እንዳለ በቅን መንገድ መሄድ እንድችልም እግሮችን አቅናልኝ። ሰላም ለሰንኳዊከ የጉባኤው መሪ የታላቅ ሸንጎ አለቃ የሆንክ ቅዱስ እስጢፋኖስ ሆይ በመፍገምገም ላልተሰነካከሉና ለመታጠብ ወደ ውሽባ ቤት ገብተው ላልተመላለሱ ተረከዞች ሰላምታ ይገባል። የአንተ መከራ የአንተ ቅጣትን መስፈሪያ ወሰን የለውም። ሰላም ለመከየድከ ቅዱስ እስጢፋኖስ ሆይ ጫማዎቻቸው ጨረቃ ለሆኑ አንበሳንና ዘንዶን ለረገጡ መርገጫዎች ለእግሮች ሰላምታ ይገባል። ምስጢረ ሥላሴን ለአሕዛብ በገለጥክ ጊዜ በሙሴ ሕግ ላይ እነሆ የስድብ ቃል ይናገራል እያሉ ጻድቅ ሰው አንተን ደበደቡ። ሰላም ለአጻብዒከ የልደት ሐዋርያ የአንዲት ጥምቀት ሰማዕት የሆንክ ቅዱስ እስጢፋኖስ ሆይ ከሁለቱ መርገጫ ጫፍ ከበቀሉና ከወጡ በኋላ የሟች ሥጋ ቅርንጫፎች ለሆኑ ጣቶቼ ሰላምታ ይገባል። በአሳሳች ምክሩ እንዳያስተኝ ከዚህች ዓለም ገዢ ከሰይጣንን ፈጽመህ አድነኝ። ሰላም ለአጽፋረ እግርከ የሃይማኖት ትርንጎ በትርና የሎሚ ዘንግ የሆንክ ቅዱስ እስጢፋኖስ ሆይ እንደሚታዘዝ የእጅህ ጥፍሮች አፈጣጠራቸው የተለየ ለሆነና ነጭነታቸውም ላማረ የእግርህ ጥፍሮች ሰላምታ ይገባል። በጽኑ መንፈስም ከሥጋ ድካም አጽናኝ፣ የነፍስንም መጥፎ ሽታ ርቀህ ጣፋጭ የሆነ ሽቶን ቀባኝ። ሰላም ለቆምከ ቅዱስ ሐዲስ ኤልያስ ብፁዕ ቅዱስ እስጢፋኖስ ሆይ እንደ ሊባኖስ ዝግባ የጸጥታና የዝምታ ውሃ ባለበት
ላደገና ለለመለመ ቁመት ሰላምታ ይገባል። በአይነ ሥጋና በአይነ ነፍስ ሆነ የሥላሴን አኗኗር ባየህ ጊዜም ፈጽመህ አደነቅ። ሰላም ለመልክዕከ የእግዚአብሔር የሰማዩ ጌጥ የሆንክ የምልክት ኮከብ ቅዱስ እስጢፋኖስ ሆይ መልኩ የመላእክት መልክ ለሆነ ከሰው ልጆች ደም ግባት ይልቅ የመልኩ ደም ግባት እጅግ ለሚያምር መልክ ሰላምታ ይገባል። ሙቀቱ በማይበርድ እሳታዊ ጥና ውስጥ ሱራፌል ይጨምሩት ዘንድ የጸሎቴን መዓዛ ዕጣን አሳርግልኝ። ሰላም ለጸአተ ነፍስከ ቅዱስ እስጢፋኖስ ሆይ የሮሜ ሰዎች የዓመት መጀመሪያቸው የምትባል የሰላም ወር በሆነች በጥር ወር መባቻ ላረፈች ነፍስ ሰላምታ ይገባል። በገድልህ ሰማዕትነት በመጨረሻ ሰዓት በጸለይክ ጊዜም መድኃኒታችን ኢየሱስ ክርስቶስ የሽቱ መዓዛ ያንተን ነፍስ እንደተቀበለ አንተም ቂም በቀል በሌለበት ልቦና ነፍሴን ተቀበል። ሰላም ለበድነ ሥጋከ ቅዱስ እስጢፋኖስ ሆይ በሽተኞችን ያድን ሙታንንም ያስነሳ ዘንድ ከእግዚአብሔር ሥልጣን ለተሰጠው ሥጋ ሰላምታ ይገባል። በዓልህም ከጌታ በዓል ተከትሎ በዋለ ጊዜ ስለዚህ ክብረ ሞትህን አወቅን። በዚህችም ቀን ሁላችን ከባርነት ሥራ አረፍን። ሰላም ለግንዘተ ሥጋከ ቅዱስ እስጢፋኖስ ሆይ ከእልልታና ከማኅሌት ሥርዓት ጋር በጣፈጠ የሽቱ መዓዛና በተቀመመ የከርቤ መዓዛ ለተከናወነ የሥጋህ አገናነዝ ሰላምታ ይገባል። የመጽሐፍ ቃል ፍጹማን የሆኑ የቅዱሳን ማኅበር ሁሉ አንተን አርከ መሃይምናን የምእመናን ወዳጅ እናት አባት ለሞቱበት ልጅ አባት ረዳዬ ኩሉ የሁሉ ረዳት መጋቤ ኩሉ የሁሉ መጋቢ ነህ ብለው ይጠራሉ ብሎ እንደተናገረ እንደዚሁ በችግራቸው ጊዜ የሚጠሩን ሁሉ ተቀበላቸው፣ ተራዳቸውም። ሰላም ለመቃብሪከ ቅዱስ እስጢፋኖስ ሆይ አብርሃም በወርቁ ከተወዳጀው መቃብር ይልቅ በእጅጉ ለተመሰገነ መቃብር ሰላምታ ይገባል። ኖህ ከልጆቹ ሁሉ ጋር በንጽሕና መርከብ ክፍል ውስጥ አስቀድሞ ከገነት አጠገብ እንደተሸሸገ እኔንም ከዘመኑ ማዕበል ከንዑስ ውስጣም ዘወትር ሸሽገኝ። ሰላም ለፍልሰተ ሥጋከ ቅዱስ እስጢፋኖስ ሆይ ቲቶ በሚባል መስከረም 15 ቀን ከተቀበረበት ለተገኘ ለሥጋ ፍልሰት ሰላምታ ይገባል። ጌታዬ ባለማቃለልም የሰላሜን መሥዋዕት ተቀብለ የበጎነትህን ምልክት ከእኔ ጋር አድርግ። የምስጋናህንን ፍጻሜ እነሆ አይቻለሁ። በከመ ጸሐፈ ጳውሎስ ቅዱስ እስጢፋኖስ ሆይ ጳውሎስ በሥጋው የዘራ ሞትን በመንፈሱ የዘራ ሕይወትን ይሰበስባል ብሎ እንደተናገረ ለምስጋናህ እነሆ ቅንጣት ውዳሴን ዘርቻለሁና ይህንን የከንፈሮችን ፍሬ ሰብስብልኝ። አቤቱ የቅዱስ እስጢፋኖስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነኝ፣ ጠብቀኝም ለዘላለሙ አሜን። የኃያሉ ሰማዕት የሊቀ ዲያቆናት የቅዱስ እስጢፋኖስ በረከትና ረድኤት ምልጃውና ጸሎቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በወርሃ ሐምሌ በ17ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 17 በዚች ቀን ቅድስት አውፎሚያ በሰማዕትነት ሞተች። ይህችንም ቅድስት በርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት።
የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ። እንደ ውሾችም ይጎትቷቸው ነበር። ግፋቸውንም ባየች ጊዜ ይህች ቅድስት አለቀሰች። ልቦናዋም ክብር ይግባውና በክርስቶስ ፍቅር ተቃጠለ። ዲዮቅልጥያኖስንና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንደዚህ ብላ ዘለፈችው። ርኅራኄ የሌለ ልብህ እንደ ደንጋይ የሆነ ለእነዚህ ቅዱሳን ሰዎች አትራራምን? ፈጣሪያቸውስ እንዳያጠፋ አትፈራምን? አለችው። መኮንኑም ሰምቶ ወደ እርሱ ያቀርቧት ዘንድ አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ መሰከረች። እርሱም በየአይነቱ ብዙ በሆነ ስቃይ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህ በኋላ በእሳት ምድጃ ውስጥ ጨመሯት። ነገር ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜም በእሳት መካከል ቆማ ጸለየች። ፊቷንና መላ ስጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ዮናስ ከአንበሪ ሆድ ወጣ። የቅዱሳን የስድሮስና የሰማዕት ቤዱል የዘካርያስና የአውልንያ የዓይነ ፀሐይም መታሰቢያቸው ነው። የቅዱስ ሰማዕት ዮስጦስም አጽሙ የተገኘበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የሰማዕቱ የቅዱስ እስጢፋኖስም በረከትና ረድኤት የጻድቃን የሰማዕታቱን ምልጃና ጸሎት ከሁላችን ጋር ይሁን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።